ግትር ያለ ክርር ያለ እንዲ ቫይብሬት የሚያደርግሽ 3-4 ሜሴጅ ይሉ ዝቅ ሳርግ አጻፍ እናተ አታ የሸርሙጣ ልጅ ኤራ አይደለም ለምን እዛ ቋራ ገደል ላይ ተወ አንድ ልጅ ወድጄ ነበረ ግን ባለ ትዳር ነኝ አለኝ ሰባት ምናምን ይቻላል እዚህ ማጎ አዎ ይቻላል ስንሞት ተመልሰን እንመጣለን አሁን ከሞትኩኝ ማለት ነው በዚህ ዓለም ውስጥ አሁን ያላከናወንኳቸው ነገሮች ካሉ እንደገና ተመልሼ መጥቼ መጨረስ አለብኝና 12 ደረጃዎች አሉ No God please no no ሰላም 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 ዛሬ ባብረ ቪዲዮዎች ተመልሰን መተናል ቪዲዮዎቻችን ከመጀመራችን በፊት እዚህ ቻናል አዲስ ናችሁ ሰዎች ካላችሁ ይሄንን ቪዲዮ ላይክ ማድረግ ቻናሉን ደግሞ ሰብስክራይብ ማድረግ ዘና ፈታ ማለት ትችላላችሁ ቀጥታ ለዛሬ ቪዲዮቻችን ቲቸር ቦደና አሻሎ ሲጥራው ቲቸር ቦደና እንጥራ ቲቸር ቦደና የጠሩ ነው አስተማሪ ማነው የጠራ ተማሪ ነው ታዲያ በኖርማል ግን ተካተራኝም እንዴ እኔ ነኝ እንዳው ነው የጠራው አዎ ተንባ መስማት ነው ወጣኝ ነው ይችላል እኔስ ትጠረኛለህ አይደለም በታቻለ ነው አንተ ለምን እንደዚህ ትጠረኛለህ እኔ ምንድነው አዲስ ድምጽ ነው ይችላል ድምጽ ነው ዋናው መስማት ነው አላለም እሳይ ዋናው መስማት ነው ያበደ ነው እንበልና የፍቅር ጓደኛ አለ ከሌላ ቆንጆ ሴት ጋር በሆነ አጋጣሚ አንተ ውስጥ ገብታችሁ እና ሴክስ እናድርግ ብትልህ ምን ታደርጋለህ? ምን አይነት ጥያቄ ነው ሲጀመር ቆይ እሺ ወሊ እሺ ኦብቪየስሊ አዎ ነው አባ ጭራሽ ያውም ተጠይቀህ እምቢ ጾም ነው አንሳሳትም ጾም ነው ሄሎ አላየ ነው አጠየባሰበና ቀንበቀን ሄደ አሁን የለጠፋችሁ ተሬል ከሆነ እኛም አናውቀውም ለማንኛው ያው ባንደውልልሽም አናውቀውም ተቋራጭ አለግ ያለ ወይ የረዘሙ ወንዶችን ተቆረጥ ታላጭ ያላችሁ የምትሰቃጡት የምትነዘንዙት የምታስጨንቁት የምታስገድሉት ነገር እንዴት እንደሚዘገንነኝ እኛ እንደ ሀገር ገደብ ባውንድሪ የሚባል ነገር አናውቅ በሰው ሰውነት ላይ ማዘዝና አስተያየት መስጠት መብታችን ይመስላል አስታውሳለሁ አንድ ጓደኛዬ ጸጉሩን ተቆረጥ ሲሉት እንቢ ስላለ በተኛበት ታላቅቱ ጸጉሩን ከመሃል ትላጨዋለች ሙሉ ጸጉሩን ለመላጨት ተገደደ ማለት ነው እና ያ እንዴት በራስ መታመኑን እንደጎዳው ብታዩት ሲያሳዝን ከቤቱ ለመውጣት ከብዶት ነበር ኮፍያ ካላደረገ ከቤት አወጣም ከቤት መውጣት ያስጠላዋል ጸጉር ደግሞ ለሴትም ለወንድም ውበታችን ዘውዳችን ነው አይደል ጸጉር ምን ያህል ውበት እንደሆነ ስለምናውቅ ነው አይደል እኛ እኮ የሰው ጸጉር ተሸክመን የምንዞር ግን ወንዶች ስሜት አልባ የራሳቸው ፍላጎት የሌላቸው የራሳቸው ስሜት የሌላቸው ነገር ነው የምናረጋቸው እንዴ በቃ ለሱ ካማራው እሱ ከወደደው ለሱ በራስ መታመን ከሰጠው ስታይሉ ከሆነ ታውት እንደፈለገ አድርግ ጸጉር የትኛውንም በህይወታችሁ ያለ ወንድም ወይም አታውቁትንም ወንድ ጸጉር ሊቆረጥ አትናገሩ አታስገድዱ ንጽህና ችግር ከሆነ ንጽህናው እንዴት መጠበቅ እንዳለበት አስተምሩት አሳዩት መላጣ ስለሆነ ንጹህ ይሆናል ማለት እኮ አይደለም ኔክስት ታይም ጸጉርን ተቆርጥ ካለች መጀመሪያ አንቺ ቢግሽን አልቂ ይሆናል ከሰውነታችሁ ትፋጠጣላችሁ ለዚች አንድ ጊዜ ሞቃይቀው
የኔ እናት የወንዶች ሚኒስተር አድርጌሽ በርችልን። አረ እሺ ቆይ እንደዚህ ሰንጥቆት ምናምን ቢከተስ ይችላል። ውድን ነው በጎ ነውራ ባለግ ምናልባት እንዲያገባቡ ያጣፍጠው ይሆናል። አባባቡ ዙን አራተ ሰውዬን ቀጥል። ዛሬ ምንድነው ታሳብ? አረ እቀጥልሽ ምን ብለው ሻካራ ለምሳሌ አንቺ ከኛ ጋር መጥቶ የለብሽም እጫታችን ማንቺ ወንድ ነሽ አዎ ሚሉኝ አሉ ምን ትመልሽላችሁ? ምን ማለት ነው ስለምንስላችሁ ስለምችል ነው የምላችሁ። ይሄኛው ሪፖርት የምርመራ የምን ሪፖርት የማህፀን ምርመራ ሴት መሆኑን የሚያረጋግጥበት ይሄን ምርመራ እየተመለከታችሁ ሴት መሆኗን የተረጋገጠበት የማህፀን ምድር ጀለስ ነው ከገሰ ውጤቱ ማለወረቀ እሱንም ላነብ ነው። ፈጣሪ ስራ ጣልቃ አንገባ። ሜትር ከዘጠና ነኝ ማለት እሺ የሰፈር ነው የአካባቢ ነው ሜትር ከዘጠና ነኝ ሜትር ከዘጠና ወርቻ አለው በጣም ነው ተመለየት ልብንም አንበሳው ሜትር ከዘጠና ስለሆንኩ ነው አይደል? እንዴው 17 ሴንቲሜትር ቀስላለኝ ነው። You get it? If you don't get it, You get it? Okay. If you don't get it, forget about it. ማን ትለያለሽ? ምናምን ይሄ መክሳት አለበት። ይሄ አያችሁት 3 ደርሷል። 4 5 ሳይደርስ መክሳት አለብኝ። ከዛ ቂንቋኑ ልባችሁ እኔ ወፍራ አይደል ፊኛ ባክኝ ማለት ነው። ዛ እጅጋን እንከታለን። ከዛ ስጋን እንከታለን። ከዛ መጀመሪያ እዚህ ጋር ምናምን ይሄ መክሳት አለበት። ይሄ ሱሪው ስንኪስ እንዳለው ያያለ። እስቲ አሁን ዝም ብላችሁ ሳትዋሹ ንገሩኝ። ሌላ ነገር አታስቡ። እረፍ አታ ጾም ነው ተበላ። እረፍ ለሚነገር የምትሰማን ይሻል። ነውራም ባለጌ ነውራም በአለጌ 5 ነገሮችን ከዮናታን የምትወጂለትን ስራ ላይ የምትወጂለትን 5 ነገሮች ከዮናታን እንድለት ነገር You get it? If you don't get it, You get it? Okay. If you don't get it, forget about it. ግድ የለም ተቀመጡ። አይ የመጣንበትን ጉዳይ ሳንፈጽም አንቀመጥ። እሺ ይሁን። ለማንኛውም ልጁ ምን አለ? ያው ጥሎ የማይጥለው ፈጣሪ አለው። ያው ከእርሱ ጋር ሊያዛምደውም አይደል ማለት። ቆይ የግል ቤት መኪናም የለውም? ኧረ እንኳን የግል ቤት ኮንዶም መግዣም የለውም። ምን ማለት ነው? የኮንዶም መግዣ ስለጎደለው ነው ልጆት ያረገዘችበት። ዶንቺ ከሞለ ቻወራች ቁጭ በሉ በቃ። እኔ ነኝ እንጂ አሁን መቆም ያለብኝ። ግድ የለም እኛ ፈቅደናል። አይ ዋናው እኮ ፍቅር ነው። እነሱ ይጋቡ እንጂ አሁን ደግሞ ልጁም ይመጣል። 3ቱም አብረው ያድጋሉ። አይ መቼስ ምን ይደረጋል። በሉሽ የተዘጋጀው ማዕድ ተቃምሰን ትሄዳላችሁ። አይ የኛ ሲቆ በልጁ በር ላይ ነው። ቶሎ ገብታችሁ ውል ያውጡልኝ እያለን ነበር። ወይኔ ቤቲ በቁሜ ቀበርሽ። ከጎዳና ተዳዳሪ ጋር ታዛምጭኛለሽ። አንቺ ግን ይመችሽ። ፈጣሪ ካለው ለነገሩ ይበቃዋል እኮ። ዋናው እሱ ነው። ፈጣሪ ተወዳጀ ከሆነ ሌላው ትርፍ ነው። እናንተ ካላችሁ ይበቃል። አንበሳ ነው አንበሳ። ቆይ ኧረ ድገሙ። ማን ይወድሻል? የሆነ አሽጉሊት ጋር ኧረ በጣም ተማምነሽ የለ እንዴ? በጣም ነው የተማመንሽው።
ራን ማንገ ራን ዝር በዛ በኩል ዝር አለ ራን እኛስ መቼ ፈለግን? በፊትሽ እኛ ቪዲዮ በቃ አየን እንጂ መቼ ፈለግን? እኛ አልፈለግንም። ቢቀጥን የምታሳልፈው አትመስልም። ደስ ቢኮዝ ብሎክ ስላደረኩ ብቻ ምንም አልፈልግም ላናገር አልፈልግም ማለት አይደለም። ሀፍቱ ፑሽ አገ ወደ መምጣት መቻል ሌላ ቤት አካውንት ከፍተህ ሀፍቱ ኮንታክት ሚ you have to apologize me don't run away so አንድ ብር ነው መሰለህ እንዴት ትደረጊያለሽ ጠቅም በነገራችን ላይ ከእኔ ቦታ ስንመጣ ነው ማንነት የሚለካው። ሰላም ናችሁ? ሰላም ነው። ናችሁ ይባላለሁ። በሰላም መጣ። ሰላም ነው። ይሄን ነገር ማቀው ይመስለኛል። ስፒድ ላይ ምናምን ያየሁት ነው ይመስለኝ። ታውቃለህ እንደዚህ የአስፈሪ እንትኖች ነው አስፈሪ ቦታ ምናምን ስሮ አውት አርጎ አልፎ መውጣት መሰለኝ አይደል? ጌም ገደልን ስንዘል ስፒድ የሆነ ቪዲዮ ሰርቷል መሰለኝ። ጋራሽን ተራሩ በሩቃት ነው ሶ ኤክሳይትድ አወር እኛ ሀገርም እንደዚህ አይነት ነገር ቢኖር እንደመጣን የት እንደመጣን አልተናገርንም። እዚህ ጋስት ነው ያለነው። ጋስት አንድ ጥሩ ጌም አለ። እኛን በደንብ አይደል የሚያጫውተን የተባለስ የሚያስፈራን እኛም እንግዲህ አላወቅንም። ምንድን ሞክሮ የሚያውቃለ ከማለት እኔ ብዙ ጊዜ ልጅ ይዤ እመጣለሁ። እዚህ ግን እዚህ ዝላዩ ላይ የሚንጠለጠለው ላይ ፊዚካል አክቲቪቲ ነው እንጂ ይሄ የሜንታል አክቲቪቲ ላይ ያው አሁን ተጫወቱ እንጂ እስኬፕ ሩም ይባላል። የማይንድ ጌም እና ትንሽ የሚያስፈራ ጨዋታ እና እኛ አብረን ያለ ስቶሪ ነግራችኋለሁ። በሱ ስቶሪ መሰረት እየተከተልን ጨዋታውን እንጫወታለን ማለት ነው። ነው ላሳያችሁ። አሁን መንገባበት ቤት ማለት ነው ልንገራችሁ። ጨለማ ጌትነት አንተ ሚሽን ይባላል። እሺ ታሪክ ንገራችሁ። አሁን መንገባበት ቤት አበበስ ነው አንድ ባለጸጋ ሴት ነበረች፣ አበበች ትባላለች እና በድሮ ጊዜ በጣም ሀብታም የሆነች ሴት እግዚአብሔርን አንተ አበሻ ላይ አይመጣውም ሲጀመር። አንተ ይህን ኑሮ ሳይፈራ እየኖረ ጎስት ያስፈራራል። እኔ ቢመጣ አንገት ለአንገት የምተናነቀውላ ነው የሚመስለኝ። ኦልራይት ጋይዝ የዛሬ ቪዲዮአችን ይህንን ይመስል ነበር። አየው በቪዲዮ ዘና ፈታ እንዳላችሁ ቪዲዮ ላይክ ማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ፒስ